ከዚህ በፊት ልክ እንደኔ ቡት ካምፕ አቴንድ ካደረጋችሁ ወይም ደግሞ ሰልፍ ቶት ከሆናችሁ ማለትም ባገኛችሁት ፍሪ ሪሶርስ ላይ ቤዝድ ሆናችሁ ራሳችሁን ዌብሳይት ዲቨሎፕመንት ለማስተማር ከሞከራችሁ የጃቫስክሪፕት ቤዚክ አንደርስታንዲንግ አላችሁ ማለት ነው። ኦር ፕሮባብሊ ሪአክትን፣ ኖድን፣ ኤክስፕሬሽን እና የዳታቤዝ ምንነት ታውቃላችሁ። ግን ፉል ስታክ የሆነ ሲስተም የራሳችሁ የሆነ ነገር ወደ መስራት ሲመጣ በጣም ግራ ይገባችኋል። ይህ ደግሞ በብዙ ምክንያቶች ሊሆን ይችላል። አንደኛ አቴንድ ባደረጋችሁት ቡት ካምፕ እናንተ በዛ ጊዜ በጣም ቢዚ ልትሆኑ ትችላላችሁ። ኦር ፕሮባብሊ ደግሞ በጣም ፎከስድ ሆናችሁ እንኳን ላይክ በየዊኩ ቴክኖሎጂዎች ስዊች ስለሚደራረጉ ኪፕ አፕ አለማድረግ ሊሆን ይችላል። ምክንያቱም ደግሞ እነሱ ስትራክቸርድ የሆነ ካሪኩለም ስለሌላቸው ሳይሆን የሆነ ነገር አንደርስታንድ ማድረግ ጊዜ ስለሚወስድና ስትራክቸርድ የሆነ ጋይዳንስ ስለሚያስፈልጋችሁ ነው። ለዚህ ታዲያ ብዙ ሶሉሽኖችን ነው ይዤላችሁ የመጣሁት። ጆኮድ በሚባል ፕላትፎርም ላይ ዋን ቱ ዋን ሜንቶርሺፕ ይዤላችሁ መጥቻለሁ ማለት ነው። ወደዚህ ሜንቶርሺፕ ስትመጡ ምን እንደምታገኙ፣ ይሄንን ሜንቶርሺፕ ምን ለየት እንደሚያደርግ ፕላስ ደግሞ ምን አይነት ሰርቲፊኬት እንደምታገኙና የኮርሱ ኮንቴንት ምንድነው፣ ከዚህ በፊት ሜንቶርሺፑን ስጠየቅ የነበሩን ጥያቄዎች መልስ ይዤላችሁ መጥቻለሁ ማለት ነው። ስቴይ ቱንድ። በዛሬ ቪዲዮአችን እነዚህ ነገሮች ኢን ዲቴይል የማስረዳችሁ ይሆናል ማለት ነው። ለማታውቁኝ ስሜ ዮሴፍ ተካ ይባላል። ፉል ስታክ ዲቨሎፐር ነኝ። በዚህ ሜንቶርሺፕ ላይ ለ3 ወራት ዋን ቱ ዋን ሜንቶርሺፕ እየሰጠሁኝ ኮርሱን እያዘጋጀሁኝ ነበር ማለት ነው። አሁን ኮርሱ ፉሊ ሬዲ ነው። ፕላስ ደግሞ ላይክ እያንዳንዱን ዲቴይል በዛሬ ቪዲዮአችን የማሳያችሁ ነው የሚሆነው ማለት ነው። ሌትስ ጌት ስታርትድ። ኮርሱን አክሰስ ለማድረግ መጀመሪያ ላይ እዚህ ጋር ፍሪ ታየር ኮርሶች ስላሉ ፍሪ ታየር የሆኑ ቪዲዮዎች ስላሉ ላይክ ፕሮጀክቱ ላይ የምንጠቀማቸው ሊተራሊ ማለት ነው። እዚህ ጋር አይታችሁ ምን አይነት ኳሊቲ የሆነ ኮርስ እንደሆነ እዚሁ ጋር አይታችሁ ዲሳይድ አድርጋችሁ ነው ሳይን አፕ የምታደርጉት ማለት ነው፣ ወይ ደግሞ ጆይን ለማድረግ ሪኩዌስታችሁን የምትልኩት ማለት ነው። ስለዚህ ላይክ እዚህ ጋር ኤቭሪቲንግ ስለምታዩ ኢትስ ጀስት ክሊር ማለት ነው። እንደዚህ ነው የምንቀጥለው። ምንም ከዚህ ለየት የሚያደርገው ነገር የለም። ከዛን ደግሞ ይሄንን ሜንቶርሺፕ ምንድነው ለየት የሚያደርገው ካላችሁ አንደኛ ፕሮጀክት ቤዝድ የሆነ ሜንቶርሺፕ ነው። ያ ማለት ላይክ ቢልድ የምታደርጉት ሁለት አይነት ፉል ስታክ የሆነ ዌብሳይቶች አሉ። የመጀመሪያው ሆቴል ማኔጅመንት ሲስተም ነው። ሆቴል ማኔጅመንት ሲስተሙ ላይ ላይክ ቢልድ የምታደርጉት ምንድነው ላይክ እንዴት ነው ፉል ስታክ ዌብሳይት ወርክ ፍሎ የሚሰራው ላይክ ፕሮጀክት ክሬት ከማድረግ ፎልደር ክሬት አድርጋችሁ ከዛ በኋላ እያንዳንዱ ፋይል ለምንድነው ክሬት የምታደርጉት፣ እያንዳንዱ ላይን ኦፍ ኮድ ምንድነው የሚሰራው፣ ላይክ እያንዳንዱ ምንድነው ሩት ሌቨል ሞጁሎች ምንድናቸው፣ ቤዝ ዩአርኤል ምንድነው። በጣም ከቤዚክ ፓኬጆች ጀሰናችሁን ከስተማይዝ ከማድረግ እስከ ዲፕሎይመንት ያለውን ፎሎ በጣም ክሊር በሆነና ቢግነር ፍሬንድሊ በሆነ ወይ ታያላችሁ። ያ ደግሞ ለምንድነው የሚያግዛችሁ አንድ ፉል ስታክ አፕሊኬሽን እንዴት ይሰራል፣ እንዴት ነው አንድ ነገር አንደርስታንድ የምናደርገው የሚለውን ታያላችሁ። ላይክ በዌብሳይቱ በጣም ቀላል ነው። ላይክ ኦል ኢት ዳዝ ኢዝ ጀስት ክራድ ነው የሚሰራው። ላይክ የሆነ ሆቴል ማኔጅመንት ሲስተሙ ላይ ምንድነው ላይክ የሆነ ሰው ወደ እናንተ ዌብሳይት ሲመጣ ሜኖችን ማየት ይችላል። ከዛ በኋላ ላይክ እነዛ ሜኖች ኦርደር ማድረግ ይችላል። እንዴት ነው እናንተ ኦርደር አድሚን ከገባችሁ እንዴት ኦርደሮችን ትራክ ማድረግ ትችላላችሁ፣ እንዴት ዩዘሮቻችሁን ትራክ ማድረግ ትችላላችሁ፣ እንዴት ነው ሜኖችን አድ ማድረግ የምትችሉት፣ ዲሌት ኤዲት ማድረግ የምትችሉት የሚለውን ኢን ዲቴል ካያችሁ በኋላ ኦል ዘ ዌይ ቱ ዲፕሎይመንት ትሄዳላችሁ። እና ዲፕሎይመንት ሲላችሁ ደግሞ ላይክ ዳታቤዝ ሴታፕ አድርጋችሁ ባክኤንዳችሁን ዲፕሎይ አድርጋችሁ ፍሮንቴንዳችሁን ዲፕሎይ ማድረግ አይደለም። ዌብሳይታችሁን ሲኦሬዲ ማድረግ ማለትም ላይክ ወደ ጉግል ሰርች ኮንሶል የእናንተ ዌብሳይት ሰብሚት ማድረግ፣ ለኢዚ አክሰሲቢሊቲ ደግሞ ፒደብሊው ደግሞ ፕሮግሬሲቭ ዌብ አፕ ኢምፕሊመንት ማድረግ እንዴት እንደሚችሉ ካያችሁ በኋላ የራሳችሁ የሆነ አርኤልኤስ ፖሊሲ ወይ ደግሞ ሮው ሌቨል ሴኩሪቲ የምንለውን የሚከተል ሶሻል ሚዲያ አፕሊኬሽን ቢልድ ታደርጋላችሁ ማለት ነው። በዚህ ሶሻል ሚዲያ አፕሊኬሽን ላይ ዩአይ ላይ ወይ ደግሞ ዩዘር ኢንተርፌስ ላይ ፎከስ አታደርጉም። ፎከስ የምታደርጉት ሎጂኮቹ ላይ እንዴት ነው ዩዘሮች በራሳቸው ዳታ ላይ ብቻ ፕሪቪሌጅ የምኖራቸው ምንድነው ማድረግ የሚችሉት የሚለው ላይክ የራሳቸውን ፕሮፋይል ኢሜጅ አላቸው። ከዛን ደግሞ ላይክ አካውንት ክሬት ያደርጋሉ። ከዛን ገብቶ ደግሞ በካፕሽን እና በእንትን ጭምር ማድረግ ይችላሉ ማለት ነው። የሆነ ዳታ አፕሎድ ማድረግ ይችላሉ ማለት ነው። የሆነ ነገርም አፕሎድ ማድረግ ይችላሉ ልክ እዚህ ጋር እንደምታዩት ማለት ነው። ገብታችሁ ኮሜንት መስጠት ትችላላችሁ፣ ከጓደኞቻችሁ ጋር ሼር ማደራረግ ትችላላችሁ። እንደዛ አይነት የሆነ ፉል ስታክ የሆነ ዌብሳይት እንዲሰሩ እናረጋችኋለን ማለት ነው። ከዛን ይሄን ሜንቶርሺፕ ምንድነው ለየት የሚያደርገው ካላችሁ አንደኛ ዋን ቱ ዋን ነው ማለት እኔና እናንተ ብቻ ቁጭ ብለን እናንተ አንደርስታንድ ያላደረጋችሁትን ነገር ፊገር አውት እናደርጋለን። ከዛ በኋላ ወደሚቀጥለው በጊዜ በጣም በፍጥነት ትሄዳላችሁ ማለት ነው። ይህ ደግሞ ለምን ያግዛችኋል? አንደኛ ሰዓታችሁን ይቆጥብላችኋል፣ ሁለተኛ ደግሞ ፕሮዳክሽን ሬዲ የሆነ ፐርሰን ያደርጋችኋል። ማለትም ላይክ እያንዳንዱን ዲቴል እስከ መጨረሻ ድረስ ከተረዳችሁ ኢትስ ሪሊ ጉድ ፎር ዩ ጋይስ ማለት ነው።
ሁለተኛው ምንድነው ሪል ፕሮጀክት ነው ቢልድ የምታደርጉት። አሁን የነገርኳችሁ ኖቴል ማኔጅመንት ሲስተም እና ሶሻል ሚዲያ አፕሊኬሽን ነው ቢልድ የምታደርጉት። በዚህ ሁሉ ጊዜ ታዲያ ቡት ካምፖች ላይ የማታገኟቸውን ስለ ስቶሬጅ ስትሪሚንግ ማለት ኤክስተርናል ሲዲኤን ወይ ደግሞ ኮንቴንት ዲሊቨሪ ኔትወርክ የሚባሉትን ተጠቅሟቸው እንዴት ነው ወደ እነሱ ስቶሬጅ የእናንተ ሚዲያ ፋይል አፕሎድ ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ወደ እነሱ አፕሎድ አድርጋችሁ ወደ እናንተ ዌብሳይት ፓዙን ብቻ ዳታቤዛችሁ ላይ ስቶር አድርጋችሁ እንዴት ነው ስትሪም ማድረግ የምችሉ የሚለውን በዚህኛው የምታገኙት ነው የሚሆነው። ከዛን ኢንድ ቱ ኢንድ አፕሊኬሽን ነው ማለትም ደግሞ ከስክራች ቢልድ ስለምታደርጉ የፉል ስታክ አፕሊኬሽን ወርክ ፍሎ በትክክል ትረዳላችሁ ማለት ነው። ሶስተኛው ምንድነው ፕሮዳክሽን ሬዲ ሴኩሪቲ ያ ማለትም ደግሞ የዩዘራችንን አውተንቲኬት ለማድረግ JWTን ትጠቀማላችሁ። የዩዘራችሁን ፓስፖርት ሃሽ ለማድረግ ቢክሪፕትን ትጠቀማላችሁ። ከዛን ደግሞ ሞር አድቫንስድ የሆኑ ኮንሰፕቶችን ማየት የምትፈልጉ ከሆነ ሮል ቤዝድ አክሰስ ሊኖራችሁ ይችላል። ለምሳሌ ስኩል ማኔጅመንት ሲስተም ቢልድ የምታደርጉ ከሆነ ላይክ የተለያየ ፕሪቪሌጅ ነው መስጠት የምትፈልጉት ራይት። ሶ እነዛ ነገሮች ማድረግ የምትፈልጉ ከሆነ ኤፒአይያችሁን ሴኩር ለማድረግ ላይክ ሬት ሊሚት ሄልሜት መጠቀም ከዛም በቃ ብዙ ነገሮች ማለት ነው ላይክ ራውታችሁን እንዴት እንት ማድረግ ትችላላችሁ። ከዛን ደግሞ ሪል ዲፕሎይመንት ኤክስፒሪየንስ ይኖራችኋል። ከዛን ደግሞ የዚህ ኮርስ ላይፍ ታይም አክሰስ ይኖራችኋል። ኦኬ ከዛን ደግሞ በሚቀጥለው ምንድነው ኮርሱን ልክ እንደጨረሳችሁ ፕሮጀክታችሁን ወይ ስፔሻሊ ሶሻል ሚዲያ አፕሊኬሽናችሁን በትክክል ካብራራላችሁልኝ በኋላ ተገናኝተን ማለት ነው እንትኑን ብቻ ሊንኩን ብቻ የጊታቡን እና የላይቭ ሊንኩን ብቻ እንድትልኩልኝ አይደለም የምፈልገው ለኔ ቁጭ ብለን እንድታሰርዱኝ ይፈልጋለሁ። ካሰርዳችሁኝ በኋላ ይሄን ሰርቲፊኬት ይሰጣችኋለሁ ማለት ነው። ይህ ሰርቲፊኬት ታዲያ በሪክሩተሮች ወይ ደግሞ በሚቀጥሯችሁ ሰዎች እስካም መደረግ የሚችልና ወደዚህ ዌብሳይት ሊድ አድርጋችሁ ቫሊዴት ሊደረግ የሚችል አይነት ሰርቲፊኬት ነው ማለት ነው። ታዲያ አብዛኞቻችሁ የምትጠይቁኝን ጥያቄዎች መልስ ልስጣችሁ። አንደኛ ስትደውሉልኝ ምንድነው የምትሉት ሮል ቤዝድ አክሰስ የሆነ ኮንትሮል መስራት እፈልጋለሁ። ያ ማለት ደግሞ ላይክ የሆነ ሲስተም ሆኖ ለምሳሌ ሆቴል ከሆነ መስራት የምፈልገው ላይክ ካሽሯ አክሰስ የምታደርገው ኢንተርፌስ ከዛን ደግሞ ዩሮ አክሰስ የሚያደርገው ኢንተርፌስ እና እኔ አሳድሚ አክሰስ የማደርገው ኢንተርፌስ የተለያየ መሆን አለበት ትላላችሁ። ሶ እነዛ አይነት ይሄኛው ኮርስ ቢልድ ሲደረግ ለእንደዛ አይደለም። ግን የምትፈልጉ ከሆነ ዋን ቱ ዋን ሜንቶርሺፕ ስለሆነ ለእናንተ ፕሮጀክት ካስተማይዝ እንዲሆን ማድረግ እንችላለን። ግን we have to make sure that you understand the basics። ሁለተኛው ምንድነው ፔመንት ጌትዌዎችን ኢንተግሬት ማድረግ እንችላለን የምትሉኝ አላችሁ። ፔመንት ጌትዌዎችን ኢንተግሬት ማድረግ በጣም ቀላል ነው። ማለትም የነሱን ዶክመንቴሽኖች ማንበብ ነው፣ ከዛ በኋላ ኢንተግሬት ማድረግ ነው። ታዲያ አስ ኤግዛምፕል ስትራይፒን እዚሁ ጋር ኢንተግሬት አድርጌ ማሳያችሁ ነው የሚሆነው። ኢቨን ፓብሊክ የማደርገው ነው የሚሆነው ቪዲዮን። ከዛን ደግሞ ላይክ ጎግል ሎጊን ወይ ደግሞ ለአውተንቲኬሽን እንዴት ነው እነ ፋየርቤዝን እና ሱፐርቤዝ ሊሆን ይችላል ክሊር ኪ ሊሆን ይችላል እንዴት ነው እነሱን መጠቀም የምንችለው የሚለውንም የምትጠይቁኝ ያላችሁ እነሱንም መጠቀም እንችላለን። ኢቭን ጆኮ ላይ ስጠቀመው ነበር ማለት ነው። ከዛን ደግሞ ፋይል አፕሎድ ወይ ደግሞ ስቶሬጆችን እንዴት ነው የምንጠቀመው የሚለውን የምትጠይቁኝ ያላችሁ። ስለዚህ ደግሞ ላይክ ኦር ሱፐርቤዝ S3 ቡኬት እንጠቀማለን። ደስ ካላችሁ ደግሞ ለኢሜጅ ደግሞ በጣም የተለያዩ እነ ክላውድነሪ እንጠቀም እንችላለን። የተለያዩ ስቶሬጅ ስትሪሚንግ ሰርቪስ የሚሰጡትን ፕላትፎርሞች እንዴት መጠቀም እንደምንችል በዚህ ሴሽናችን አብረን ማየት እንችላለን ማለት ነው። እና ይሄን ሜንቶርሺፕ በጣም ለየት የሚያደርገው ምንድነው ላይክ የእናንተ ሌቭል አዳፕት ማድረግ ይችላለሁ። ዋንስ አይ አንደርስታንድ ዩ ጋይስ ኒድ ቤዚክ አንደርስታንዲንግ ወደዛ ስዊች ማድረግ ይችላለሁ። ሞር ደግሞ ኢንተርሚዲየት ዲቨሎፐር ከሆናችሁና ሞር አንድ ነገር ኢን ዲቴል አንደርስታንድ አድርጋችሁ የእናንተን ስኪል ሌቨል አፕ ማድረግ የምትፈልጉም ከሆነ በቀላሉ አዳፕት ላደርጋችሁ ይችላለሁ ማለት ነው። ስለዚህ ይሄ በጣም አንፌር አድቫንቴጃችሁ ነው ማለት ነው። ስለዚህ በዚህ ሜንቶርሺፓችን ላይ ላይክ እያንዳንዱን ጥያቄዎች አንሊሚትድ የሆነ ኩዌስችናችሁን በሰዓታችሁ መጠየቅ ትችላላችሁ። ከዛ በኋላ ማለታችሁን አግኝታችሁ ወደሚቀጥለው ፌዝ መሄድ መቀጠል ትችላላችሁ ማለት ነው። ታዲያ ኮርሱ ምን ያካትታል ካላችሁ አንደኛ ላይክ ፕሮጀክቱ ላይ በተደጋጋሚ የምንጠቀማቸው የጃቫስክሪፕቶች ኮንሰፕቶች መጠቀም ማየት አለብን። ምክንያቱም ኮንፊዥኑን ክሊር ለማድረግ በኋላ ስለ አሮ ፋንክሽን ሲል ዲስትራክቸሪንግ ሲል አስተይከውት እንጠቀማለን ዳታዎችን ፌች ለማድረግ ሲል ግራ እንዳይገባችሁ በሚለው እዚህ ጋር ኢቭን ቪዲዮ ፐብሊክ ነው ፍሪ ታይሩ ላይ ያለ ሶ ይሄንን ቪዲዮ ገብታችሁ ቼክ አውት ማድረግ ትችላላችሁ ማለት ነው። ኦኬ ሶ ይሄንን ቪዲዮ ዋች ማድረግ ትችላላችሁ ማለት ነው። ከዛን ደግሞ ሁለተኛ ላይ ምንድነው ሴትአፕ እንዴት ነው ላይክ ማለት እንዴት ነው የሆነ ፉል ስታክ ለመስራት
የክላይንት እና የባክኤንድ ፎልደር ያስፈልገናል። እና ታዲያ ለምንድን ነው እያንዳንዱ ፋይል ክሬት የምናደርገው? ምንድን ነው እያንዳንዱ ላይን ኦፍ ኮድ የሚሰራው? እንዴት ነው ዳታዎችን ፐርሰን የምናደርገው? እንዴት ነው ክሮስ ኦሪጅን ሪሶርስ ሼሪንግን እዚህ ጋር ኢምፕሊመንት የምናደርገው? ከዛን ኤቭሪቲንግ እያንዳንዱን ዲቴል እዚህ ጋር ታያላችሁ ማለት ነው። ከዛን ደግሞ ስለ .env ምን አገባችሁ እዚህ ጋር ገብታችሁ እያንዳንዱን ዲቴል ማንበብ ትችላላችሁ ማለት ነው። ስለዚህ ይሄ ሜንቶርሺፕ በጣም አንፌር የሆነ አድቫንቴጅ የሚሰጣችሁ ዋን ቱ ዋን ሜንቶርሺፕ ነው ማለት ነው። ጊዜያችሁን ከማባክንባችሁ ገብታችሁ ራሳችሁ ማየቱ ይሻላል ማለት ነው። እዚህ ጋር ያሉትን ቪዲዮዎች ማየታችሁ ሜክ ሹር። ከዛን ደግሞ በዚህ ቻናል ላይ በጣም የተለያዩ ብዙ ነገሮችን ስለምታገኙ ሜክ ሹር ዩ ሰብስክራይብ ኦር ሼር ኢት ፎር ሳምዋን ሁ ኒድድ እና ለሚያስፈልጋችሁ ሰዎች እንደላካችሁ ሜክ ሹር። ታዲያ ይሄንን ኮርስ ጆይን ማድረግ ለምትፈልጉ ምንድነው የምታደርጉት? ከላይ ጆይን ክላስ የሚል አለ። ጆይን ክላስ ብቻ ብላችሁ እዚህ ጋር ስማችሁን፣ ኢሜይላችሁን፣ ፎን ነምበራችሁን እና ፓስፖርታችሁን ታስገባላችሁ። ሬጂስተር ካደረጋችሁ ራሴ ኮንታክት ማድረጋችሁ ነው የሚሆነው ማለት ነው። ሶ ይሄንን መስላል ኮድ ወርክ ፍሎ። ታንክ ዩ